ሰላም ጤና ይስጥልኝ። ይህ የፈጠነ ሚዲያ ነው። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በመጀመሪያም ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው በሀገሪቱ የፖለቲካ መፍትሄ፣ የደህንነቶች ስጋት፣ የፕሪቶሪያው ስምምነት አፈጻጸምና በቀጠናዊ የውጭ ተጽዕኖች ዙሪያ ከምክር ቤት አባላት ለቀረቡላቸው ጠንካራ ጥያቄዎች የሰጡትን ሰፊ ምላሽና ማብራሪያ እናስደምጣችኋለን። በመቀጠልም በተለያዩ የመንግስት ከፍተኛ ትምህርት ተቋማት የሚገኙ መምህራን የቤት ባለቤት ለማድረግ በተጀመረ ፕሮጀክት ላይ ከ134 እስከ 238 በመቶ የሚደርስ የተጠበቀ የተጋነነ የዋጋ ጭማሪ መደረጉን ተከትሎ በመምህራኑ ዘንድ የተፈጠረውን ከፍተኛ ቅሬታና የስራ ማቆም አድማ ዝርዝር መረጃን ይዘናል። አብራችሁን ቆዩ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን ዶክተር አብይ አህመድ ተገኝተው ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከቀረቡት ጥያቄዎች መካከል የፖለቲካ መፍትሄን፣ የኢኮኖሚ ፖሊሲንና የቀጠናውን የጸጥታ ሁኔታ የተመለከቱ ነጥቦች ጎልተው ተደምጠዋል። ከምክር ቤቱ አባሉ ዶክተር ደሳለኝ ጫኔ ለቀረበላቸው የእውነተኛ ምክክርና የፖለቲካ መፍትሄ ጥያቄ ጠቅላይ ሚኒስትሩ በሰጡት ምላሽ በኢትዮጵያ ውስጥ የነበሩ ለህዝብ ግጭቶች በአሁኑ ወቅት በእጅጉ መቀነሳቸውን ገልጸዋል። ከዚህ ቀደም በስፋት ይስተዋሉ የነበሩት እንደ አማራና ኦሮሞ፣ ሶማሌና ኦሮሞ እንዲሁም ጌዲዮና ሲዳማን የመሳሰሉ የብሔርና የሃይማኖት ግጭቶች ላይ አሁን ላይ እምብዛም እንደማይሰሙ ጠቁሞ በአማራና በኦሮሚያ ክልሎች ያሉ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ መንግስታቸው አሁንም ዝግጁ መሆኑን አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን እየታየ ያለው የጸጥታ ችግር ህዝቡ እርስ በርስ መጋጨት በማቆሙ ምክንያት ብሔርንና ሃይማኖትን የሚያጋጩ ኃይሎች ራሳቸው በቀጥታ ህዝቡን ለማጋጨት የሚያደርጉት ጥረት ነው። ኢትዮጵያ ተረጋግታ እንድትቆም የማይፈልጉ የውጭና የውስጥ ኃይሎች ባንዳዎችን በማደራጀት ህዝቡን እያመሱ ይገኛሉ ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አክለውም የሀገሪቱን የጸጥታ ተግዳሮቶች ከሌሎች የአፍሪካ ሀገራት በተለይም ከናይጄሪያው የቦኮ ሀራም ቡድን ጋር በማነጻጸር ሃይማኖትና ብሔርን መሰረት ያደረጉ ኃይሎችን ሙሉ በሙሉ ለማጥፋት ጊዜ እንደሚወስድ አስረድተዋል። ይሁን እንጂ በርካታ ህዝባዊ ሰልፎች፣ የሃይማኖት በዓላትና ከ50 ሺህ በላይ የምርጫ ጣቢያዎች ያለምንም የጸጥታ ችግር መካሄዳቸውን ሀገሪቱ አሁን ላይ አንጻራዊ ሰላም ውስጥ ለመገኘቷ ማሳያ ነው ብለዋል። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በበኩላቸው ሀገሪቱ ካለችበት ዘርፈ ብዙ የፖለቲካና የኢኮኖሚ ቀውስ መውጣት የምትችለው እውነተኛ የፖለቲካ መፍትሄና አካታች ድርድር ሲደረግ ብቻ መሆኑን በማሳሰብ 3 ቁልፍ የመፍትሄ ሀሳቦችንና ጥያቄዎችን አቅርበዋል። ዶክተር ደሳለኝ አሁን እየተካሄደ ያለው ሀገራዊ የምክክር ሂደት ከመንግስት የፖለቲካ ተጽዕኖ ነጻ መሆን እንዳለበትና ሁሉንም የታጠቁና ያልታጠቁ ኃይሎችን ማካተት እንዳለበት አጽንኦት ሰጥተዋል። የፖለቲካ እስረኞችም ህገ መንግስታዊ ውጊያ በቀጠለበት ሁኔታ የሚደረግ ምክክር ውጤት አልባ እንደሚሆን በማስጠንቀቅ ፍትሐዊ የሽግግር ሂደትና ሀገራዊ እርቅ እንዲወርድ ጠይቀዋል። በኢኮኖሚያዊ ረገድም መንግስት አሁን ላይ ትኩረት ካደረገበት የኮሪደር ልማትና የፓርኮች ግንባታ ይልቅ ኢኮኖሚውን ሊያነቃቁ ወደሚችሉ መሰረታዊ አምራቾች ኢንዱስትሪዎች በተለይም የብረት፣ የነዳጅና ማዳበሪያ ማጣሪያ እንዲሁም የፋርማሲውቲካል በተጨማሪም የምግብ ዘይት ፋብሪካዎች ላይ ፊቱን እንዲያዞር ጠይቀዋል። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ የሚያደርጉት የገንዘብ ድጋፍ ጊዜያዊ ማስታገሻ እንጂ የህዝቡን ህይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም ብለዋል። ተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ ዶክተር ደሳለኝ ጫኔ በምክር ቤቱ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል የመፍታት ሂደት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶችን በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎችን የሚጋበዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትናን ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱኝ ጠይቃለሁ በማለት ጥያቄያቸውን ያቀረቡ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ለቀረበላቸው ጥያቄ ምላሽ ሲሰጡ መንግስት የፕሪቶሪያውን የሰላም ስምምነት እንደ ትልቅ ማሳያ በመጥቀስ ለሰላም ያለውን ቁርጠኝነት አስረድተዋል። የፕሪቶሪያው ስምምነት አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት መሆኑንም ገልጸው በትግራይ ጊዜያዊ መንግስት ማቋቋም መቻሉን፣ ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር በኩል ከሰራዊቱ እንዲቀነሱ መደረጉን እንዲሁም በርካታ ምርኮኞች መፈታታቸውንና አገልግሎቶች መጀመራቸውን ዘርዝረዋል። አክለውም ለሰላም ሲባል ንብረቶችና ህንፃዎች ሳይወረሱ እንዲመለሱ መደረጉንና በአዲስ አበባ ያሉ የሰላም አውካዮች ቤተሰቦች ላይ መንግስት በሰፊነት በማሰብ እርምጃ ለመውሰዱን ጠቁመዋል። ጠቅላይ ሚኒስትሩ በመቀጠል ቀጠናዊ የውጭ ተጽዕኖችንና የውሃትን መዋቅር በምሳሌ አስረድተዋል። መጥረቢያ 3 አክተሮች አሉት። አንደኛው ከብረት የሚሰራው የሚቆርጠው የተሳለው ነገር፣ ሁለተኛው ተጣመው እዛ ውስጥ የሚገባው እንጨት፣ ሶስተኛው እንጨቱን ይዞ የሚቆርጠው አካል ነው። የመጀመሪያው ብረቱ ምንም ዓላማ የለውም፣ የእንጨቱን ዓላማ ይፈጽማል። ቲፒኤልኤፍ እንደ መጥረቢያ ነው፣ የሚያዘው እንጨት እንደ ሻቢያ ነው። ዋና አዛዦቹ ባለጉዳዮቹ ሌሎች ናቸው። ከመጥረቢያውና ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ፣ ከእንጨቱ ጋር ብንጋጭ እንጨቱን የሚይዘው ሰው
እስካለ ድረስ ዘላቂ ሰላም አናገኝም ብለዋል። ጠቅላይ ሚኒስትሩ አክለውም ለመጥረቢያውና ለእንጨቱ ያላቸው ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ እንደሚያደርጋቸው መረዳት መሆኑን ገልጸው መንግስታቸው የኢትዮጵያ የሰላም መደፍረስ ምንጭ የት እንደሆነ ስለሚያውቅ ከምንጩ የሚነሳውን ማንኛቸውንም ትንኮሳ ለመከላከል የሚያስችል ቁመና ላይ እንደሚገኝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥልን ነገር ለመመከት ዝግጁ መሆኑን ለምክር ቤቱ አረጋግጠዋል። በመጨረሻም ጠቅላይ ሚኒስትሩ ባለፉት 5 እና 6 ዓመታት ኢትዮጵያ ልትፈርስ ነው የሚለው የፖለቲካ ትረካ መክሸፉን ገልጸው ኢትዮጵያ አትወድቅም ብቻ ሳይሆን የወደቁትን ታነሳለች፣ የተኙትን ታነቃለች፣ ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል በማለት ንግግራቸውን አጠቃለዋል። ተገላቢጦሹን ነው የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ የእነሱን ዝቅተኛ ደሞዝ ያላገናዘበ የቤት ግንባታ የዋጋ ጭማሪ ተደርጎብናል በሚል የመንግስትን አስቸኳይ ጣልቃ ገብነት እየጠየቁ ይገኛል። ዝርዝሩን እንደሚከተለው። በተለያዩ የሀገሪቱ የመንግስት ከፍተኛ ትምህርት ተቋማት ውስጥ የሚገኙ መምህራንን የቤት ባለቤት ለማድረግ የተጀመረው ፕሮጀክት በአሁኑ ወቅት ከባድ ችግር እንደገጠሙ ታውቋል። ከተጠቃሚዎቹ የተገኙ መረጃዎች እንደሚያመለክቱት ቀደም ሲል ስምምነት ከተደረሰበት የዋጋ ተመን ውጭ በአሁኑ ወቅት ከ134 እስከ 238 በመቶ የሚደርስ ያልተጠበቀ ጭማሪ ተደርጎባቸዋል። ጉዳዩን በቅርበት የሚከታተሉ መምህራን እንደሚናገሩት ይህ ማሻሻያ የወቅቱን የገበያ ሁኔታ ሰበብ በማድረግ የተጫነና መምህራኑን ለከፍተኛ የኢኮኖሚ ቀውስ የሚዳርግ ነው። ሰሞኑን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳራሽ ውስጥ ከማህበሩ ፕሬዚዳንትና ከዩኒቨርሲቲው ተወካዮች ጋር አስቸኳይ ስብሰባ ተካሂዶ የነበረ ቢሆንም በዋጋው ላይ መግባባት ባለመደረሱ ምክንያት ስብሰባው ያለምንም ውጤት መበተኑን የኮሚቴው አባላት ገልጸዋል። በዚህ ውይይት ላይ የቀረበው አዲስ የህንፃ ግንባታ የዋጋ ዝርዝር እጅግ አስገራሚ ቁጥሮችን የያዘ ሆኗል። በሰነዱ መሰረት ባለ 10 ፎቅ የሆነ አንድ ብሎክ ህንፃ ሙሉ በሙሉ ተጠናቆ ለመረከብ በትንሹ 923 ሚሊዮን 457,635 ብር ተመድቦለታል። የህንፃው መዋቅር ብቻ አልቆ የውስጥ ስራው ያልተሰራለት ቤት ደግሞ ያለ ታክስ በትንሹ 498 ሚሊዮን 868,530 ብር ሆኖ ቀርቧል። ይህ አዲስ ተመን መምህራን ባለፈው ህዳር ወር ላይ ከከፈሉት የ25 በመቶ ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ የዋጋ እድገት ያሳየ ነው። አንድ የኮሚቴ ተወካይ በጉዳዩ ላይ ሲናገሩ የመጀመሪያውን ክፍያ ለመክፈል ከተለያዩ ቦታዎች ተበድረን ያመጣ ነው። አሁን ግን ይህን አዲስ ዋጋ ካልከፈላችሁ ግንባታው ይቆማል የሚል አስገዳጅ መልእክት የተሰጠን ነው። ነገር ግን አባላቱ ያልተስማሙበት ሰነድ ላይ እንደማንፈርም በጋራ ወስነናል ብለዋል። ችግሩ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ብቻ የተገደበ አይደለም። በተመሳሳይ ሁኔታ የቤት ግንባታ በተጀመረባቸው ሌሎች ተቋማትም ተመሳሳይ ቅሬታዎች የተሰሙ ነው። መረጃ አቅራቢዎች እንደሚያስረዱት ግንባታውን የያዙት ኮንትራክተሮች ገና ከመሬት በታች ያለውን የአፈር መቆፈር ስራ እንደጨረሱ ተጨማሪ ክፍያ ካልተፈቀደልን ስራ አንቀጥልም በሚል በአሁኑ ወቅት ስራ ቆመዋል። ይህ ሁኔታ በመምህራኑ ዘንድ ከፍተኛ ጥርጣሬን ፈጥሯል። አንዳንዶች እንደውም የተወሰኑ የመንግስት የስራ ኃላፊዎች ከኮንትራክተሮቹ ጋር በማበር መምህራኑን የማይሸከሙት ዕዳ ውስጥ በመክተት እየሰሩ ነው ሲሉ ይከሳሉ። ቅሬታቸውን ያቀረቡት መምህራን መካከል አንዱ የዋጋውን ልዩነት በቁጥር ሲያስረዱ ከ8 ወራት በፊት የ1 ካሬ ሜትር የኮንስትራክሽን ዋጋ 35,000 ብር ነው ተብለን ነበር የቆጠብነው። አሁን ግን ያለምንም በቂ ምክንያት ዋጋው ወደ 82,000 ብር ከፍ ብሏል ብለዋል። መንግስት መሬቱን በነጻ በሰጠበት ሁኔታ ይህ ሁሉ በሚሊዮን የሚቆጠር ብር ለ1 ካሬ ሜትር ግንባታ ብቻ እንዴት ሊሰላ እንደቻለ ጨርሶ አይገባም ሲሉ ምሬታቸውን ገልጸዋል። የማህበሩ አመራሮች በበኩላቸው የተጋነነውን የዋጋ ዝርዝር ለአባላቱ እንደሚልኩና አባላቱ በጥልቀት ተመልክተው የተደጋገሙ ክፍተቶችን ካሉ ማስተካከያ ማቅረብ እንደሚችሉ ገልጸዋል። ሆኖም ማህበሩ ዋጋውን በራሱ የመቀነስ ስልጣን እንደሌለውና ጉዳዩን ወደ በላይ ኃላፊዎች እንደሚወስዱ አስታውቋል። በመጨረሻም መምህራኑ የወቅቱን የሀገሪቱን የዋጋ ግሽበትና የእነሱን ዝቅተኛ ደሞዝ ያላገናዘበ አሰራር በመሆኑ የመንግስት ከፍተኛ አካላት በአስቸኳይ በጉዳዩ ላይ ጣልቃ በመግባት ፍትሐዊ መፍትሄ እንዲሰጧቸው በጽኑ እየጠየቁ ይገኛሉ። ለዛሬ ያዘጋጀናቸው የፈጠነ ሚዲያ መረጃዎች እነዚህን ይመስሉ ነበር። ወቅታዊ ትክክለኛና ፈጣን መረጃዎችን በየወቅቱ ለማግኘት ሰብስክራይብ ማድረጋችሁን አትርሱ።